ጉድ ተሰማም። እስራኤል አፈሙዟን ኃያሏ ቻይና ላይ አነጣጠረች። የአረብ ሀገራትን በክንዷ ዶቅሳ የማልበቃኝም ያለችው እስራኤል ቻይና ድረስ በመዝለቅ አስፈላጊውን ጥቃት እፈጽማለሁ ብላ ሌላ ፈንጅም ፈንድቷል። ቻይና በበኩሏ ጋዛ እንዳልመስልሽ ነይና ሞክሪን ስትል ዝታለች። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ኳታር ላይ ያሳረፍነው ብትራችን በቅርቡ ቤጂንግም ትቀምሰዋለችም ብለዋል። በተያያዘ መረጃም እንግሊዝ ለፍልስጤም የአገርነት ዕውቅና ለመስጠት መዘጋጀቷ እስራኤልን ክፉኛ አበሳጭቷል። በዛሬው ዕለት በሚደረገው ስብሰባ እንግሊዝ ለውሳኔው ዝግጁ መሆኗን ጠቅላይ ሚኒስትር ኬር ስታርመር ገልጸዋል። ሰር ኬር ስታርመር እሁድ ከሰዓት ዩናይትድ ኪንግደም ለፍልስጤም አገርነትን ዕውቅና መስጠቷን ይፋ አድርጋሉ ተብሎም ይጠበቃል። የሩሲያ ክንድ አውሮፓን አናወጠ። በአውሮፓ ዋና ዋና አየር ማረፊያዎች መግቢያና የመሳፈሪያ አገልግሎት የሚሰጠው ኮሊንስ ኤሮስፔስ የተባለ ኩባንያ ድረገጽ የሳይበር ጥቃት ሰለባ በመሆኑ በለንደን ሄትሮ፣ በቤልጅየም ብራሰልስና በጀርመን በርሊን የበርካታ አየር መንገዶች በመቶዎች የሚቆጠሩ በረራዎች እንዲሰረዙም አድርገዋል። ከጥቃቱ ጀርባም የሩሲያ የሳይበር ሞገደኞች ሳይኖሩበት እንዳልቀረም ተዘግቧል። ሰላም የተከበራችሁ ቤተሰቦች፣ በዓለም ላይ የተከሰቱ እጅግ አስገራሚና አስደናቂ አንዳንዴም አስደንጋጭ ሆኑ አነጋጋሪ እውነቶች በሚዳሰሱበት ቻናላችን እጅግ አስገራሚ ሊያዩት የሚገባ ቪዲዮ ተለቋል። በትክክለኛ መረጃ ላይ የተመሰረቱ አስቂኝ፣ አስፈሪም፣ አስደናቂና አንዳንዴም አሳዛኝ ሁኔታዎች የሚዳሰሱበትን ቻናላችንን ገብታችሁ እንድትጎበኙትና ሰብስክራይብ እንድታደርጉ እየጠየቅን ሊንኩን ከዚህ ቪዲዮ ስር ኮመንትና ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ ተመልከቱ። አሁን ወደዚህኛው ዝርዝር አለፍን። መልካም ጊዜ። የእስራኤል አፈሙዝ ቻይና ላይ አነጣጠረም። የአረብ ሀገራትን በክንዷ ዶቅሳ የማልበቃኝም ያለችው እስራኤል ቻይና ድረስ በመዝለቅ አስፈላጊውን ጥቃት እፈጽማለሁ ብላ ሌላ ፈንጅ ፈንድቷል። ቻይና በበኩሏ ጋዛ እንዳልመስልሽ ነይና ሞክሪን ስትል ዝታለች። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ኳታር ላይ ያሳረፍነው ብትር በቅርቡም ቤጂንግም ትቀምሰዋለችም ብለዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንዳሉትም ቻይናና ኳታር እስራኤልን በመክበብ የአጋሮቿን ድጋፍ በመሸርሸር የምዕራባውያን መገናኛ ብዙሃን ዘመቻን በመምራት እስራኤልን ለመክበብ እየሞከሩ ቢሆንም አሜሪካ ከኛ ጋር ናትም ብለዋል። ጠቅላይ ሚኒስትሩ አክለውም ቻይና ኢራንን እየደገፈች ከመሆኑም በላይ የሐማስ መሪዎችን አስጠልላ እስራኤልን እያስወጋች ነው ሲሉ የጦርነት ጉሰማውን ነፍተውታል። ኳታርን ያጠቃነው አሸባሪውን ሐማስን ፍለጋ ነው። ያውንም ይቀጥላል። በቻይና መሽገው የሚገኙት የሐማስ መሪዎችም ተመሳሳይ ዕጣ ይደርሳቸዋል። ቻይና ዘልቀን ገብተን እናወድማቸዋለን ሲሉ በኢኮኖሚና በወታደራዊ ጉልበት በዓለም የፈረጠመችውን ኃያሏን ሀገር እንደ ኳታር እንደሚመቷትም ዝተዋል። ጠቅላይ ሚኒስትሩ ምን አስበው ነው ከቻይና ጋር ጦርነት ያወጁት በሚልም ወታደራዊ ተንታኞች አሜሪካ ከጀርባዋ እየዘወረቻት ነው፣ ግልጹን ጦርነትም በእስራኤል በኩል ልትጀምር ነው ያሉም ሲሆን ሌሎቹ በበኩላቸው የለም ኔታንያሁ የሆነ ነገር ሳይነካው አልቀረም፣ በደህናውማ እንዲያዩንም ሲሉ የጠቅላዩን ጤንነት ጥያቄ ውስጥ ማስገብተውታል። ኔታንያሁ በሰጡት መግለጫ ኢራን እስራኤልን ለማጥፋት መረቧን ዘርግታለች። አንደኛው መረቧ ደግሞ ቻይና ነች። ይህንን የወጥመድ መረብ ለመበጣጠስ በርካታ ስራዎችም ይጠብቀናል ሲሉም ማንም አቅም አለኝ፣ ገንዘብ አለኝ የሚል አያል ሀገር ተብዬ እስራኤልን ጫፏን ሲነካት በዝምታ እንመለከትም፣ ሉዓላዊነታችንን በክንዳችንና በጦራችን እናስከብራለን ሲሉ የቻይናን የፈረጠመ ጡንቻ ከመጤፍ እንደማይቆጥሩትም ተናግሯል። ኢራን ከዘረጋች ወጥመድ ሁለተኛዋ ደግሞ ኳታር ናት። በእስራኤል ላይ ጠላት እያደራጁ ነው። ይህንንም ልንቋቋመው ይገባል፣ በራሳችን ዘዴ እንመክተዋለን ሲሉ ኔታንያሁ የቻይናንና የኳታርን ተልዕኮ በአደባባይ አፈንድተውታል። በቻይናና በኳታር ከፍተኛ ገንዘብ ድጋፍ የሚዲያ ዘመቻ ተጀምሯል ያሉት ኔታንያሁ በሚቀጥሉት ዓመታት ነፃ የጦር መሳሪያ ኢንዱስትሪዎችን በማጠናከር በመሳሪያ ራሳችንን በመቻል አቅማችን ማደራጀት አለብን፣ ለዚህም ኢንዱስትሪዎቻችንን እናለማለን ሲሉም ተናግረዋል። አሜሪካን ይዘን በአሁኑ ጊዜ ከአውሮፓ የተሰነዘረብንን ጫና ተቋቁመን በወታደራዊ ተግባራችን እንደተሳካልን ሁሉ በፖለቲካውም ይሳካልናለን ብለዋል። ቻይና የእስራኤል ጠላቶችን እያደራጀች ነው። የሐማስ መሪዎች በቻይና መሽገው እንደሚገኙ እናውቃለን።
አስፈላጊ የሆነ ወታደራዊና የገንዘብ ድጋፍም እየተደረገላቸው ነው። የእስራኤል ጠላቶችን ለማጥፋት ቻይናን ጨምሮ የማንገባበት ሀገር የለም ሲሉ 250 የአሜሪካ ሕግ አውጪዎች ተወካዮች በተገኙበት ንግግር አድርገዋል። ቻይና በበኩሏ እስራኤል ንጹሃንን እየጨፈጨፈች ነው፣ ለዚህም ልትጠየቅ ይገባል፣ በሐማስ ሳሳባ ፍልስጤምን አውድማለች፣ ከ50 ሺህ በላይ ንጹሃን ፍልስጤማንን ጨፍጭፋለች፣ ቻይና ግን እንደ ጋዛ አይደለችም፣ ልኳን ካላወቀችም መታ ትሞክረን ስትልም ዝታለች። እስራኤል በኳታር የፈጸመችው ጥቃት በራሱ ከሕግ አግባብ ውጭ ነው፣ ለዚህም ልትጠየቅ ይገባልን ብላለች። የቻይና ተወካይ እስራኤል በኳታር ላይ የፈጸመችው ጥቃት የኳታርን የግዛት ሉዓላዊነትና ብሔራዊ ደህንነትን በመጣስ የዓለም አቀፍ ሕግንና የተባበሩት መንግስታት ድርጅት ቻርተርን የሚጥስና የሰላም ጥረትን የሚያዳክም ነው ብለዋል። ቻይና ጥቃቱን በጽኑ ትቃወማለችና ጥብቃ ታወግዛለች ሲል አጽንኦት ሰጥቷል። አንድ ቻይና ከፍተኛ ባለስልጣን ከእስራኤል ዲፕሎማት ጋርም በተባበሩት መንግስታት ድርጅት ደጃፍ ላይ ከባድ ትንቅንቅ የታየበት ፍጥጫም አድርገዋል። የጽንጓ ዩኒቨርሲቲ የዓለም አቀፍ ግንኙነት ኢንስቲትዩት ዲን ያን ሹዌቲንግ በቤጂንግ የእስራኤል ኤምባሲ ወታደራዊ አታሼ ከኤላድ ሾሻን ጋርም ረቡዕ ዕለት በቤጂንግ በተካሄደው ዓመታዊ የጂያንሻን ፎረም ላይ ተፋጠዋል። ስተር ያን ከወታደራዊ ተወካይ ጋር ፊት ለፊት ቀርበው እስራኤል አሸባሪዎችን ብቻም ለይታ ማጥቃት ነበረባት ሲሉ ተናግረዋል። ሕፃናትንና ሴቶችን አይደለም ማጥቃት፣ ያኔ ክንዳችሁ ሴቶችና ሕፃናት ላይ ሲሰነዘር ሕጋዊነታችሁን አጥታችኋል ሲሉ ከፍተኛ ኃላፊው የእስራኤል ጦር መሪ ላይ አንቧርቀዋል። በተያዘ መረጃ እንግሊዝ ለፍልስጤም የአገርነት ዕውቅና ለመስጠት መዘጋጀቷ እስራኤልን ክፉኛ አበሳጭቷል። በነገው ዕለት በሚደረገው ስብሰባ እንግሊዝ ለውሳኔው ዝግጁ መሆኗን ጠቅላይ ሚኒስትር ኬር ስታርመር ገልጸዋል። ሰር ኬር ስታርመር እሁድ ከሰዓት ዩናይትድ ኪንግደም ለፍልስጤም አገርነትን ዕውቅና መስጠቷን ይፋ አድርጋሉ ተብሎም ይጠበቃል። ጠቅላይ ሚኒስትሩ በሐምሌ ወር እስራኤል የተኩስ አቁም ስምምነትን ማድረግ የሁለት አገር መፍትሄ የሚያመጣ ዘላቂ ሰላም ማስፈንና የተባበሩት መንግስታት ድርጅት የእርዳታ አቅርቦትን እንደገና እንዲጀምር መፍቀድን ጨምሮ ሌሎች ቅድመ ሁኔታዎችን ማሟላት አለባት። አለበለዚያ ዩናይትድ ኪንግደም እርምጃውን በመስከረሙ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ተወስዳለች ብሎ ነበር። በብሪታንያ ውጭ ጉዳይ ፖሊሲ ላይ መሰረታዊ ለውጥ ነው የተባለለት ውሳኔም ከዚህ ቀደም የነበሩ ተከታታይ የመንግስት የዕውቅና የሰላም ሂደቱ አካልና ከፍተኛ ተጽዕኖ ሊያመጣ በሚቻልበት ወቅት ላይ መሆን አለበት ሲሉም ቆይቷል። የዩናይትድ ኪንግደም ውሳኔ ከእስራኤል መንግስት ከታጋቾች ቤተሰቦችና ከተወሰኑ ወግ አጥባቂዎች ጠንከር ያለ ትችትን አስተናግዷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲህ አይነት ውሳኔ ሽብርተኝነትን የሚሸልም ነው ብለው ነበር። ይሁን እንጂም ዩናይትድ ኪንግደም ሚኒስትሮች ዘላቂ የሰላም ስምምነት እንዲቀጥል ለማድረግ የሞራል ኃላፊነት አለብን ብለዋል። የመንግስት ምንጮች ባለፉት ሳምንታት እስራኤል በጋዛ የምታካሄደው ወታደራዊ ዘመቻ እየተባባሰ መምጣቱን ገልጸዋል። ከጋዛ የሚወጡ ምስሎች ከዚህ ቀደም ጠቅላይ ሚኒስትር ስታርመር ልንታገሰው የማንችል ያሉትን ራብና ውድመትን የሚያሳዩ ናቸው። እስራኤል በጋዛ ከተማ እያካሄደች ያለችውን የምድር ዘመቻና በመቶ ሺዎች የሚቆጠሩትን በግዳጅ ማፈናቀል የተባበሩት መንግስታት ባለስልጣናት አሰቃቂና አውዳሚ ሲሉ ገልጸውታል። የተባበሩት መንግስታት ኮሚሽን እስራኤል በጋዛ በሚኖሩ ፍልስጤማውያን ላይ የዘር ማጥፋት ፈጽማለች ያለም ሲሆን እስራኤል በበኩሏ የተዛባና ሐሰተኛ ስትል ውድቅ አድርገዋለች። ሚኒስትሮቹ እስራኤል በወራ በያዘችው ዌስት ባንክ የምታደርገውን መስፋፋት በዓለም አቀፍ ሕግ መሠረት ሕገወጥ ቢሆንም እንደቀጠለችበት ገልጸው ለፍልስጤም አገርነትን ዕውቅና ለመስጠት ቁልፍ ምክንያት ነው ብለዋል። ዩናይትድ ኪንግደም ፍልስጤም አገርነትን ዕውቅና እንደምትሰጥ ይፋ ባደረገችበት ሐምሌ ወርም የውጭ ጉዳይ ሚኒስትሩ የነበሩትና አሁን የፍትህ ሚኒስትር የሆኑት ዴቪድ ላሚ ተቺዎች የፍልስጤም አገርነት ላይ ውሃ ይቸልሱበታል ያሉትን አጨቃጫቂውን የዋን የሰፈራ ፕሮጀክትን አንስተዋል። አክለውም ፍልስጤም አገርነትን ዕውቅና የመስጠት እርምጃ በዌስት ባንክ በተደጋጋሚ ያየነው የመስፋፋት ውጤት ነው። በዌስት ባንክ ሰፋሪዎች ሲፈጽሙ ያየነው ጥቃት በሁለት አገርነት መፍትሄ ላይ እንቅፋት እንደሚሆኑ ያየናቸው ለመገንባት ፍላጎትና እርምጃዎችን ያየናቸው ለምሳሌ ኢዋን ሰፈራ ናቸው ብለዋል። የፍልስጤም አስተዳደር ፕሬዝዳንት ማህሙድ አባስ በዚህ ወር መጀመሪያ ላይ ከሰር ኪር ጋር በተገናኙበት ወቅትም ዩናይትድ ኪንግደም ዕውቅና ለመስጠት የገባችውን ቃል አጽድቀዋል።
የጠቅላይ ሚኒስትሩ ጽሕፈት ቤት ሁለቱ መሪዎች ሐማስ በወደፊቱ የፍልስጤም መንግስት ውስጥም ምንም ሚና እንደማይኖረው መስማማታቸውን አስታውቋል። የኮንዘርቫቲቭ መሪ የሆኑት ኪሚ ባዲኖቭ የሁለት ሀገራት መፍትሄ በመካከለኛው ምስራቅ ተግባራዊ ሆኖ ማየት እንደሚፈልጉ ተናግረዋል። በዚህ ሳምንት መጨረሻ በዘ ቴሌግራፍ ላይ በጻፉት ጽሑፍ ላይም አሜሪካ በዚህ ጉዳይ ላይ ግልጽ ነች፣ ይህም ግልጽ ነው፣ ታጋቾቹ ሳይለቀቁ ለፍልስጤም ሀገርነት ዕውቅና መስጠት ለሽብርተኝነት ሽልማት እንደመስጠት ነው ብለዋል። ይህ በእንዲህ እንዳለ በሐማስ ቤተሰቦቻቸው የታገቱባቸው ለሰር ኪር ስታርመር በጻፉት ግልጽ ደብዳቤም የቀሩት 48 ታጋቾች ሳይመለሱ ምንም አይነት እርምጃ እንዳይወሰድ ተማጽነዋል። በደብዳቤው ላይም ዕውቅና መስጠቱን መግለጾ የምንወዳቸውን ሰዎች ወደ ቤታቸው የመመለስ ጥረት የበለጠ ያወሳስበዋል ብለዋል። ሐማስ የዩናይትድ ኪንግደም ውሳኔን እንደ ድል ቆጥሮ እያከበረው የተኩስ አቁም ስምምነቱን ገሸሽ እያደረገው ነው። በመንግስት ውስጥ ያሉ ምንጮች ሚኒስትሮች ሐማስ ላይ በቀጣይ ሳምንት ማዕቀብ ለመጣል ይነጋገራሉ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት ዩናይትድ ኪንግደምን በጎበኙበት ወቅትም ዕውቅና በመስጠቱ እንደማይስማሙም ተናግረዋል። ሰር ኪር ስታርመር ለእስራኤል በጋዛ የምታካሄደውን አስከፊ ዘመቻን ለማቆም ተጨባጭ እርምጃዎች እንድትወስድ የተኩስ አቁም ለማድረግ እንዲሁም ለዘላቂና አስተማማኝ ሰላም ለማምጣትና ሁለት ሀገርነት መፍትሄ ላይ እንድትስማማ እስከ መንግስታቱ ድርጅት ጉባኤ ድረስም ቀነ ገደብ ሰጥተው የነበረ ሲሆን ይህም በዚህ ሳምንት ይጠናቀቃል። ሐምሌ ወር ላይም ሰር ኪር ለጋዜጠኞች እንደተናገሩት ዘላቂና ሉዓላዊ የፍልስጤም መንግስት ጋር ደህንነቷ የተጠበቀ እስራኤል የመመስረት ዓላማ ከመቼውም ጊዜ በላይ ጫና ውስጥ ነው ብለዋል። መፍትሄው አደጋ ላይ በመውደቁ አሁን እርምጃ የመውሰጃው ጊዜው ነው ብለዋል። ፖርቹጋል፣ ፈረንሳይ፣ ካናዳ እና አውስትራሊያም ለፍልስጤም የሀገርነት ዕውቅና እንደሚሰጡ የተናገሩ ሲሆን ስፔን፣ አየርላንድ እና ኖርዌይ ባለፈው ዓመት ዕውቅና ሰጥተዋል። ፍልስጤም ከተባበሩት መንግስታት 193 አባል ሀገራት ውስጥም 75 በመቶ ያህል ዕውቅና ቢሰጧትም ዓለም አቀፍ ስምምነት የተደረሰበት ድንበር፣ ዋና ከተማና ጦር የላትም። ዕውቅና መስጠትም በስፋት እንደ ትምህርት የሚታይ ነው። በሌላ መረጃም በሳይበር ጥቃት ምክንያት በአውሮፓ በመቶዎች የሚቆጠሩ በረራዎች ተሰረዙ። በአውሮፓ ዋና ዋና አየር ማረፊያዎች የመግቢያና የመሳፈሪያ አገልግሎት የሚሰጠው ኮሊንስ ኤሮስፔስ የተባለ ኩባንያ ድረገጽ የሳይበር ጥቃት ሰለባ በመሆኑ በለንደን ሂትሮ፣ በቤልጅየም ብራሰልስ እና በጀርመን በርሊን የበርካታ አየር መንገዶች በመቶዎች የሚቆጠሩ በረራዎች እንዲሰረዙም አድርገዋል። ኮሊንስ ኤሮስፔስ ባወጣው መግለጫ በአሁኑ ወቅትም ኩባንያው በቴክኒክ ስህተት ምክንያትም አገልግሎት መስጠት እንዳልቻለና ስህተቱን ለማስተካከል ጊዜ እንደሚወስድም አስታውቋል። ኮሊንስ ኤሮስፔስ በዓለም ዙሪያም ለሚገኙ በርካታ አየር መንገዶችና አውሮፕላን ማረፊያዎች አገልግሎት ይሰጣል። በአውሮፓ የሚገኙ አብዛኞቹ አየር መንገዶችም የኮሊንስ ኤሮስፔስ አገልግሎት ተጠቃሚዎች ናቸው። በሳይበር ጥቃት ምክንያትም ለአውሮፕላኖቹ የመግቢያና የመሳፈሪያ አገልግሎት መቋረጡን ተከትሎም አየር መንገዶቹም በረራዎቻቸውን ለመሰረዝ ተገደዋል። የለንደን፣ የብራሰልስና የበርሊን አውሮፕላን ማረፊያዎች ለተሳፋሪዎችም የስልክ ቁጥራቸው መልእክት በመላክ የበረራ መሰረዝ መኖሩን አስቀድመው አሳውቀዋል። ሁሉም የአውሮፓ ዋና ዋና አየር ማረፊያዎችም በጥቃቱ የተጎዱ አይደሉም። በፍራንክፈርት፣ ሃምበርግና ዙሪክ አውሮፕላን ማረፊያዎች ላይ በረራዎችም በመደበኛነት እየተሰሩ ነው። የብራሰልስ አውሮፕላን ማረፊያ ባለስልጣን የኢንተርኔት አገልግሎት ወደ መደበኛ ሁኔታ እስኪመለስ ድረስም የተሳፋሪዎች አገልግሎት ከኢንተርኔት ውጭ ባለ መንገድ እንደሚሰራም ተናግሯል። ምንም እንኳን ጥቃቱን ያደረሰው አካል በውል ባይታወቅም ከጥቃቱ ጀርባ የሩሲያ የሳይበር ሞገደኞች ሳይኖርበት እንዳልቀረም ተዘግቧል።